አንድን ሴት ካንተ ፍቅር እንዳይዛት ምን ሊያደርጋት ይችላል? በምን ምክንያት ነው አንድ ሴት በጣም ጥሩ ለሚሆንላት፣ ለሚንከባከባት፣ ለሚጠብቃት፣ በዙሪያ ለማይጠፋ ሙሉ ትኩረቱን ለሰጣት ወንድ ፍቅር የማትሰጠው ወይም በሱ ፍቅር የማትወድቅበት እውነተኛ ምክንያት ምንድነው የሚለውን ነው በዛሬ ቪዲዮአችን ላይ የምንመልሰው። ካያችሁ ወይም ካስተዋላችሁ በዙሪያ ያለ ወንድ ሁሌ ካጠገቧ የሚመጣ ምናልባት ማህበረሰቡ ፍቅረኛዋ እንደሆነ የሚያቆድ እሷ የምታየው ወይ እንደ ታላቅ ወንድሟ ነው ወይ እንደ ጓደኛዋ ነው። በጣም ይንከባከባታል፣ ብዙ ኢንቨስት ያደርጋል፣ ይለምናታል፣ ይለማመጣታል። ነገር ግን እሱን ለመውደድ ወይም እሱን ለማቅረብ ፈጽሞ ፍቃደኛ አይደለችም። ብዙ ተቀራርበው ዴት ብዙ አድርገው በቃ ሊጋቡ ነው እንኳን ሲባል ሙሉ ለሙሉ ድንገት ኢንተረስቷን እንዳጣች እንደማትወደው ነግራ የሆነ ወንድ ሲበሳጭ ወይም ወደ ሌላ ሜንታል ሄልዝ ሲገባ እናውቃለን ወይም እንሰማለን። ያ ከምንድን ነው የሚመጣው? እውነት ሴቶች የሚንከባከባቸው የሚጠብቃቸውን ብዙ የሚሆንላቸውን ወንድ ለፍቅር ስለማይፈልጉ ነው የሚለውንም አብረን እንመልሳለን። በወንድና በሴት መሃል ያለውን ኢንቲሜሲ ወይም ኬሚስትሪ የሚባለውን ውህደት የሚፈጥረው እኛ እንደምናስበው የምናደርጋቸው የምንሰጠው ወይም የምንሆነው ከፍቅራችን የተነሳ የምናሳየው መልካምነት አይደለም። ሳይኮሎጂ የሚባል ነገር አለ አይደለ? የሰዎችን ባህሪ የሚያጠና ሰዎች ምን እንደሚፈልጉ ሰዎች ልክ ወደ ህይወታቸው ለመቀበል ይሆናል ያንን ነገር ሪያክት ለማድረግ የሚፈልጉት እኛ ከምናስበው ተቃራኒ እንደሆነ ማወቅ መቻል አለብን። ስለሱ ነው በዛሬ ቪዲዮ ላይ የማወራው። አንድን ሴት በምን ምክንያት ነው ከአንድ ጥሩ ሆነላት ሊሆን ይችላል ወደድኩሽ ብሏት ከቀረባት ወንድ ፍቅር ላይዛት የሚችለው ምን አይነት ስህተት ቢሰራ ነው፣ ምን ቢያሳያት ነው፣ ምን ቢሰጣት ነው የሚለው እንመልሳለን። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው የቪዲዮን ሐሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛ ኢንሴኪር ከሆንክ ወይም አንተ የደህንነት ስሜት የማይታይብህ አይነት ሰው ከሆንክ በቀላሉ ለአንተ ያላትን ፍቅር ታጣለች ፍቅረኛ። አንድ ሴት ደግሞ ፍቅረኛ እንድትሆን የፈለገች ሴት በዙሪያ ኢንሴኪር እንደሆንክ ካየች ወዲያው ነው ወይም ያንን ኬሚስትሪ አንተን እንድታፈቅር የሚያደርገውን ሆርሞን እንድታመነጭ አታደርጋትም። በቀላሉ ምን ታደርጋለች? ወይ ጓደኛህ ታደርጋለች፣ ወይ ታላቅ ወንድም ታደርጋለች። እሱማ መልካም ነው ትልሃለች እንጂ የልቧ ንጉስ አታደርግም። ወይም አንተን ለማፍቀር ፍቃደኛ እንድትሆን አታውቅም። አሁን ለምሳሌ አዌርነሱ ባይኖራት ኢንሴኪር ነው እሱ እንደዚህ አይነት ሰው ነው ባትልክ ራሱ ዲፕ ዳውን ምንድነው ይሄ ነው ትክክለኛው ምክንያቷ ለምንድን ነው እሱን ማፍቀር ያቃተሽ ብትላት እኔ እንጃ ነው የምትልህ። ነገር ግን አንተ ላይ የምታያቸው ነገሮች እሷን ለዛ ለፍቅር ለሚባለው ነገር እንድታጫ ያረጋትም። ለፍቅር አችታክ እንኳን ቢሆን በሌላ መንገድ ቀስ እያለች ፌድ ያደርጋል። ኢንሴኪር መሆን የምታሳያት ደግሞ ሁሌም ከአንደበት የሚወጣው ቃል አሁንም ተወጂኛለሽ፣ ፍቅረኛ ኮና እኮ ነው ስቲል እንደ ተመሳሳይ ፍቅር ነው ለኔ ያለሽ ንገሪኝ ሁሌ በየቀኑ ሪኢንሹራንስ እንድታረግ ትፈልጋለህ። ፍቅረኛዋ ደግሞ ለመሆን ሄደ ዴት እያደረገች ጥሩ እየተግባባችሁ እኔ ለመውደድ ግን ትችያለሽ፣ እኔ የምወደድ አይነት ሰው ነኝ። ሁሌ እንደዛ ወሬዎችን የሚያወራ ነው ሌሎችን ለማስደሰት። ሁሌ ከሰው ምን ይፈልጋል ማለት ነው? መከበርን ከሰው ነው የሚፈልገው፣ ራሱ ነው ያከብሩ። መወደድን ዋጋ መሰጠትን ከሰዎች ነው የሚፈልገው እንጂ ለራሱ የሚሰጠው ነገር የለም። ሰዎች ካልወደዱት ወይም ሰዎች እንዲወዱት የሚያወጣው ኢነርጂ ሲመለስለት ካላየ የሚረበሽ ነው፣ በቃ ጎዶሎነት ያለው ማለት ነው። ስለዚህ ሁሌም ምን መሆን አለበት? ኢንሴኪር መሆን አለበት። አንድ ሴት እንድታፈቅር ፍቅረኛህም ለአንተ ያላት ፍቅር ሀይ ሆኖ እንዲቆይ የሚያደርገው ይህ ነው። በቃ በራሱ የሚያምን የሚተማመን ሌሎችን ለማስደሰት የራሱን ባውንደሪ የሆነ የራሱን ማንነት የማይተው ዋጋውን የሚያውቅ ወንድ መሆን መቻል አለበት። ካለበለዚያ ለሰዎች የሚኖር በዛ ላይ የሚኖር እኮ ችግር የለውም ስቲል ግን በእነሱ ላይ ቤዝድ ያደረገ ከሆነ በጣም ከባድ ነው ለሴት ልጅ ለማፍቀር ወይም ከአንተ ጋር በፍቅር ለመቆየት። ሁሌም ቢሆን ወንድ ልጅ ሴኪር መሆን አለበት በሁሉ ነገር፣ ፋይናንሻሊ ይበል፣ ፊዚካሊ ይበል፣ ሜንታሊ፣ በስነ ልቦና ዋቴቨር ሴኪሩን እስቲ እንዴት እንደምትረታት ታያታለህ። የትኛዋንም ሴት ወይም ፍቅረኛህን እንዴት አክብረህ እንደምትኖር ታይበታለህ። አለበለዚያ ያንን ኬሚስትሪ ለመፍጠር በአንተ ለመማረክ ጀግናዬ ነው ለማለት የልቤ ንጉስ ነው ለማለት ሴት ልጅ በጣም ነው የሚከብዳት።
ሁለተኛው እንድትንቅ ከፈቀድክላት እድል ከሰጠሃት ካንተ ፍቅር ለመያዝ በጣም ነው የሚከብዳት። ፍቅረኛ ወይም ፍቅር የያዛትም ሴት ፍላጎቷን ለማጣት በጣም ቀላል ነው የሚሆንላት። ስለዚህ ምን ማድረግ አለብህ? ወደድኩሽ፣ አፈቀርኩሽ ብለህ ብቻ ክብርህን መተው፣ ክብርህን አሳልፈህ መስጠት፣ ክብር ላይ መላላት የለብህም። ሁሌም እላችኋለሁ መደራደሪያ ነጥብ እንዳይኖር በክብር ላይ ፍቅር እሷ እኮ እንዲህ ናት በዚህ ወታ ነው ሰበብ አይሆንም። ሁሌም ማስቀደም ያለብህ ክብርህን ነው። ካላከበረች የትም መድረስ አትችሉም። እንዲሁ ናቹራሊ ልታከብር ትችላለች። ሰውነክ በሰውነት ፍቅረኛዋ ስለሆንክም ልታከብር ትችላለች። ከሆነ ጊዜ በኋላ ግን መሀላችሁ የሚፈጠረው ነገር ሊሆን ይችላል። ወደ እሷ የሚዘህ ሄድከው ነገር እንድታከብር የማያደርግ ከሆነ የምታይብህ ነገር በሙሉ ምን ያጠፋል ማለት ነው? አትራክሽኑ ይጠፋል። የተቃራኒ ጾታ ፍላጎቱ ገደል ትከተዋለህ። ስለዚህ ስትሄድ ገና ፍቅርን ልታሳያት ስትሞክር፣ ፍቅርን ልታስረዳት ስትሞክር ችላ ማለት፣ መኩራት ኦር ሪያክት የምታደርገው መንገድ ካራክተሮቿ አንተ ከማትወደው ከማፈልገው ልብህን ከሚረብሽ ጋር ማች የሚያደርግ ከሆነ ፊትን አዙረ መሄድ መቻል አለብህ። ክብርህን መምረጥ አለብህ። ፍቅረኛህም ተመሳሳይ መቻል የሌለብህን ማዳመጥ የሌለብህም ወይም ከአቅሜ በላይ የሆነ ነገር ስታደርግ አንተንም ሆነ ድንበርን የሚነካ ነገር ሲሆን ማስቆም ከቻልክ ማስቆም፣ ካለበለዚያ ከዛ ግንኙነት ለመራቅ ስትሞክር ምን አጥፍቼ ነው፣ ምን አድርጌ ነው፣ ምን ላስተካክል፣ በክብሩ መጣሁበት ብላ ትደነግጣለች። ይሄ ተፈጥሮ ነው እኮ። ኖቲስ ባታደርገው ራሱ ግዴታ እንድታስተውል ታደርጋታለህ። ስለዚህ አንድንም ሴት እንድትማረክብህ በፍቅር እንድትጥላት የምታደርገው ኖ ማለት ስትችል ነው። አይ ስላፈቀርከኝ የሆነ ጥያቄ ስጠይቅ መለስ አርግስት ለማድረግ እሷንም ኢምፕረስ ለማድረግ የሆነ ነገር ቆርሰ የምትሄድ ከሆነ የለም አንተ ይመስልሃል ለመወደድ፣ ግን ዋናውን ቤዚኩን መሰረቱን እየናድክ ነው የሚሆነው። በአቋምህ ጽና። የምትፈልገውን ማትፈልገውን እወቅ። በራስህ ተማመን። በድንበርህ ከመጣች አስቁማት። ብትቀር ነው የሚሻለው። ባይዞይ ምንም ያህል ልታፈቅራት ትችላለህ። ክብር የሚባለውን ታይትል የማይገባት ከሆነ ወይም አንተ ራስ በራስ እኔን እንድታከብሪ ማድረግ እችላለሁ የሚል አቅም ከሌለ ወደ ሴት ጋር ባትሄድ ነው የሚሻል። ምክንያቱም ይበልጥ ደግሞ ለራስ ያለህን ነገር ቀንሰ ነው የምትመጣው። አንድ ሴት ወንድ ልጅ እንዳታፈቅረው ከሚከለክላት አንዱ ነገሮች ውስጥ እንድታከብረው ማድረግ ካልቻለ ነው ፍቅረኛውም ፍላጎቷን የምታጣው። ቀጥለጥ ብላ አክብረው እንድትኖር ወይም ያንን ፓርት በቀላሉ እንድትኖረው ሳይፈቅድላት ሲቀር ነው በጣም አትራክቲቭ የምትሆነው። ሶስተኛው ሰልፍ ፎከስድ ካልሆንክ ሴት ልጅ አንተን ለማፍቀር በጣም ነው የምትቸገረው። አሊያም ደግሞ ፍቅረኛ ሙሉ ትኩረትህን ለሚለውጥ ለሚያሻሽል ወይም ሰክሰስፉል ለሚያደርግ ለዓላማ ለህልም ምትሮጥ አይነት ወንድ ካልሆንክ ምን ታደርጋለች? በአትራክሽኑን ታጣለች ማለት ነው። ፊቸር የለውም ትልሃለች። አንድ ሴት ግን ቤዚካሊ ፍቅረኛ ለመሆን በጣም የሚከብዳት ሙሉ ትኩረትህን ሙሉ ጊዜህን በቃ ሙሉ ለሙሉ አቬሌብል መሆንህን ስታይ በጣም ቼስ ስታደርጋት ማለት ነው። በቃ እሷን ብቻን ፍቅርህን እስክትቀበል ድረስ እሷን ስትል ትገፋታለህ። ግፊት እየጨመረን ከአንተ እንድትርቅ ከአንተ እንድሽሽ ውይ መጣ እንድትል ስታገኝ አራ ስልክህን ወደ አለማንሳት ከማንሳት ቴክስትን ወደ አለመት ብሎክ ወደ መደረግ ትሄዳለህ። ስለዚህ ምን መሆን አለበት? ወንድ ልጅ መፈቀር ከፈለገ ሰልፍ ፎከስድ መሆን አለበት። ራሱ ላይ በደንብ ኢንቨስት ማድረግ አለበት። ራሱ ላይ በደንብ መስራት አለ። ሊያምርበት ኃላፊነት የሚችል ማንነት በቃ እንደዚህ አይነት ነገሮች ናቸው አንድን ሴት አንተ ሳትሄድ ሊያመጣት የሚችለው እንጂ አንተ ራስህን ትተህ ወይም ሙሉ ለሙሉ አሁን እሺ እስክትለኝ ብለህ እሷ ላይ የምታደርግ ከሆነ እንድትወድህ አታደርጋትም። ነገር ግን መውደድህን አሳያት ልበል፣ ሰማች ትበል፣ ወይም በግልጽ ጠየካት እንበለው። እስቲል ግን ጥያቄ እስኪመለስ ድረስ ምንም ስራ የሌለው አይነት ሰው ሆነ እሷ ላይ ከሆነ አቴንሽንን ሙሉ የምታጠፋው እሷንም አብረሃት ታጠፋለህ እንጂ እሷን አታገኛትም። አንድ ያሳውቃት እዚህ ጋር ማወቅ ያለባት ሌላ ነው። ምን አይነት ወንድ ነው? ማን ነው? ምን አለው? እንዴት ነው ላይፉ? ምን ላይ ነው ፎከስ የሚያደርገው? ምን ያህል ግድ ይሰጠዋል አይሰጠውም? ምክንያቱም እኛ አቬሌብል የሆነ ቢዚ ያልሆነ በነፃ የምናገኘው ነገር ኦር ምቾት በጣም የበዛበት ነገር በዛ ላይ እንዳልኩ አሁን ይሄ ዋናውን የሚፈጥረውን ኬሚስትሪ ማግኘት የምትችለው ምን ስትሆን ነው? ራስን ስትሆን ራስ ላይ በደንብ ኢንቨስት ታደርግ ነው። ሴት ብቻ አይደለም ዓለም በሙሉ እንደዛ ነው የምታሽቃብጠው አይደለ እንዴ? ወደ ለራሱ ወደ አደላ ራሱ ወደ ወደደ ነው የምታደለው። ስለዚህ አፈቀርኩሽ ወደድኩሽ ሰማሽ ሳትለኝ በእልህም ሊሆን ይችላል እንደ ቀልድም ሊሆን ይችላል ሰልፍ ፎከስድ ካለው ከሆንክ እሷ ላይ ራስ ላይ ሳይሆን ተሸውደሃል።
ፍቅረኛህንም እንደዛ ነው ታዲያ ወዲያው እንትን ምትደነግጥ አይነት ሰው ከሆንክ ስልኬን አላነሳችም ብለህ ቴክስቴን አልመለስ የሆነ ነገር ተፈጠረ ችላለችኝ እንደዚህ ተቀየረችብኝ ብለህ ምትላላ ምታዘን ምታኮርፍ አይነት ከሆንክ ምንድነው ኢሞሽናሊ ዲፔንድ ነው እሷ ላይ ሉዝ ታረጋለች። ተፈጠረ መነጋገር መፍታት ይቅርታ የሚደረግ ነገር ማድረግ ይቅርታ ማይደረግ ነገር ከሆነ ደግሞ እዚህ ጋር ናብቃ ኮስተር ማለት ማሳየት ኢነርጂህን እነዚህ ናቸው በመሃላችን ያለውን ኬሚስትሪ በመሃላችን እንዲጠነክር እንዲያደግ ፍቅራችን የሚያደርጉትን ነገሮች ማምጣት የሚችሉት እንጂ መላላት መተው ባላየ ማለፍ ስለወደድኳት ስላፈቀርኳት መሸፋፈን ምናምን አይደሉ። ሁሌም ቢሆን ቅድሚያ ራሳችንን እኛ ስንኖር እኛ የተሻለ ሰው ስንሆን አዌርነስ ስንሆን ሶልቭ ማድረግ ስንችል ነው አይደለ ከሌሎች ጋር በሰላም መኖር የምንችለው። ስለዚህ ሁሌም ቢሆን ሰልፍ ፎከስዱን አለበለዚያ ሴት ልጅ ራስ ላይ ሳይሆን እሷ ላይ ፎከስድ እንደሆንክ ካወቅ ራስ ላይ ሳይሆን አቴንሽን እሷ ላይ ከሆነ ኢንቨስትመንትም አንተ ላይ ሳይሆን እሷ ላይ እንደሆነ ከገባት ካወቀችና ካየችብህ አንተን ለማፍቀር ትቸገራለች። ስለዚህ ምን መሆን አለብህ ማለት ነው? ራስ ላይ ሰልፍ ፎከስድ መሆን አለብህ። አራት ነገርን የመረጥኩላችሁ ዋናውን በቃ አንድ ሴት ልጅ በፍቅር እንዳትወድቅ የሚያደርጋት በፍቅር ከወደቀችን በኋላ ለአንተ ያላትን ፍላጎት እንድትሰጣ የሚያደርገው ወንድ መሆን ካልቻልክ ነው። ወንድ የሚሆን ጾታ አይደለም። ወንድ በእኛ ማህበረሰብ ውስጥ የተሰጠው ታይትል አለ። የሰማን የምናድገው ያየን የምናድገውና በራሱ ተፈጥሮ እምነታችን ሁሉም የበየነው ወንድነት አለ። ያንን ወንድነት እንድታይ ማድረግ አለብህ። አንድ ሴት በፍቅርህ እንድትወድቅ በፍቅር የወደቀችም አክብራ ከወዳክ ተገዝታለህ እንድትኖር ወንድ ሆነ ማሳየት አለብህ። ስላፈቀርኩ ብለህ ሊሆን ይችላል። ከዚህ በኋላ ሴትም ሴት መጣች ሄደች በሚል አስተሳሰብ ሊሆን ይችላል። ሰምዴይ የምር ልታፈቅር ትችላለህ። የዛን ቀን ሊጠቅምህ ይችላል። ሁሌም ቢሆን ምን መሆን አለበት? ወንድ ልጅ ወንድ መሆን አለበት። መደራደሪያ ነጥብ አያስፈልግህም። መብለጥ አለብህ። ኬስ ክሎዝ። ፋይናንሻሊ ሊሆን ይችላል። በምንም ነገር ነው ማለት ፊዚካሊ ሊሆን ይችላል። ሜንታሊ በእያንዳንዱ ነገር ላይ በልጠ ማሳየት አለብህ። ከበለጠች ሁሌም ስትራግል አለብህ። ሁሌም ኢንሴኪር እንደሆንክ ነው የምትኖረው። በበለጣት ወንድ ደግሞ በጣም ለተወሰነ ጊዜ ነው በፍቅር ልትወድቅ። በበለጠችው ወንድ ደግሞ የተወሰነ ጊዜ ነው በፍቅር ልትወድቅ የምትችለው። ከዛ በኋላ የእሱ ምንጭንጭ አለ። እሱም ላይ የሚታየው በራስ አለመተማመን አለ። እሱም ላይ የሚታዩ የሆኑ ጉለቶች አሉ። በእነዛ ምክንያቶች ኦልሬዲ ፑሽ ታረጋታለህ፣ ትገፋታለህ። ያለ እሱ ምኑን አለው ሙቮን ታደርጋለች። በቃ አላየችብህማ ማስኩሊኒቲን በቃ ትላላለች ማለት ነው። መብለጥ ብቻ ስል ደግሞ በሌላ መሪ መሆን መቻል አለበት። ወንድ ልጅ መሪ ነው፣ በቃ የቤቱ ራስ ነው። እሷን ለመምራት ደግሞ ቅድም ያነሷቸው ነገሮች ላይ ጠንካራ መሆን አለብህ፣ ሴኪር መሆን አለብህ በጣም ማለት ነው። በቃ ጠንቅቅ ያልክ ለመምራት እንድታከብር ማድረግ አለብህ እንጂ ከሷ አላከበርሽኝም አከበርሽኝ እንድታከብሪኝ ይሄን አደረኩ እንደዛ ምን ደብዳቤ ማስገባት የለብህም። ግዴታ ነው ዋጋህን እንድታቅ ማድረግ። እነዚህ ቤዚክ የሆኑ ነገሮች ናቸው። ወንድነትን ራሳችን ዲፋይን የምናደርግበት መንገድ ሊኖር ይችላል። አንተም ለኔ ወንድነት እንዲህ ነው ልትል ትችላለህ። መማታት ወንድነት ነው ልትል ትችላለህ። እሱን አይደለም እኛ ይሄ በሽታ ሊሆን ይችላል አይችልም። አሁን ቅድም ዝም ብለን እውቀት ላይኖረን ይችላል። አሁን መማታት በሽተኛን አቢዩዝ ማድረግ እንዴት ነው ፍቅር የሚሆን የሚችለው? በሽተኝነት እንደሆነ ማወቅ መቻል አለብህ። ወንድነት መማታት አይደለም። ወንድነት ክብርን መምረጥ ነው። ከማትፈለግበት አልተወደድኩም ብለህ ከተሰማ ቦታ መሄድ መቻል ነው እንጂ በፍቅር ተማርከ እዛ አንድ ሴት የፈለገችውን ነገር ስታደርግ መኖር አይደለም። ወንድነት ራስን መምረጥ ነው። ራስን መምረጥ ካልቻልክ፣ ራስን ማጀገን ካልቻልክ፣ ራስን ማክበር ካልቻልክ ከሌሎች ልታገኘው አትችልም። ያ ማይንድ ሴት ሊኖርህ ይገባል እንጂ ዝም ብለህ ቆንጆ ስለሆነች ስለወደድካት ኦር የሆነ ነገር ስላላት ልጥፍ ብለህ እሷ ላይ የስሜት ጥገኛ ምናልባት የፋይናንስ ሊሆን ይችላል። ይሄ በጣም አሁን ላይ ደግሞ በእኛ ዘመን በጣም ደባሪው ነገር ማለት ነው። በቃ ያሳጣችሁ ወንድነትን እሱን ይዘህ ከሆነ እንዴት ልታፈቅር ትችላለች? እንዴት ሊዘልቅ ይችላል ያ ስሜት? ስለዚህ ኦልሬዲ ደግሞ ከለመደብህ ከዚህ ሴት ብትለይ ቀጥሎ የምትመጣውም ላይ እንደዛ አይነት ካራክተር ታሳያለህ። ደግሞ ላምጣውን ብትለው ይመጣል። ባይዘው መቼም ወንድ ልሁን ማለት አይቀርም። የሆነ ቀን የዛኔ አይመጣለም። ኦልሬዲ ሀቢት ሆኖብሃል እዚህ። ስለዚህ ወንድ ልጅ እንደ ወንድ መሆን ካልቻለ በተለይ እኛ ማህበረሰብ ውስጥ አንተ የምትኖርበት ማህበረሰብ ውስጥ ያለች ሴት እናንተ ቤት አባትክ ከዛ በፊት የነበሩት ያሉትን
ማንነት ሊኖር ይገባል። የምታውቀው እሱን ነው እሷና በዚህ ብቻ እንድታፈቅር ማድረግ ትችላለህ። አብራችሁ አክብራ ከወዳክ እንድትኖር ማድረግ ትችላለህ። ከዛ ውጪ ወፍ ሀሳቤን ከወደዳችሁት ከጠቀማችሁና ለሌሎች ይጠቅማል ብላችሁ ካመናችሁ ለእኔ በላይክ ለሌሎቹ ሼር በማድረግ አድረሱልኝ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።